ነፃ ኢንተርኔት በኢትዮጵያ ከተምኔል ላይ እንደተመለከታችሁት ነፃ ኢንተርኔት በኢትዮጵያ ያለምንም ክፍያ እንዴት አድርጋችሁ መጠቀም እንደምትችሉ በዚህ ቪዲዮ ላይ ከመጀመሪያ እስከ መጨረሻ ድረስ ከተከታተላችሁ የማሳያችሁ ይሆናል ማለት ነው። አሁኑኑ ሰብስክራይብ ካላደርጋችሁ ሰብስክራይብ በማድረግ ላይክ ካላደርጋችሁ ደግሞ ይህንን ቪዲዮ ላይክ አድርጋችሁ ጀምሩት። ይሄ ቪዲዮ አስፈልገዋል ብላችሁ ለምታስቡት ጓደኛችሁ ነፃ ኢንተርኔት እንዲጠቀም አሁኑኑ ሼር አድርጉለት ማለት ነው። ቪዲዮውን ከመጀመሪያው እስከ መጨረሻው ድረስ መከታተላችሁ እንዳትረሱ፣ ምክንያቱም ስቴፕ ባይ ስቴፕ ስለሆነ ይህንን ቪዲዮ ማሳያችሁ። ቪዲዮ ደግሞ ስቴፕ ባይ ስቴፕ ጋይድ ያደርጋችኋል። ስለዚህ ቪዲዮውን እስከ መጨረሻው ድረስ መከታተላችሁን እንዳትረሱ ማለት ነው። ቀጥታ አሁኑ ወደ ቪዲዮ እንለፍ። ይመቻችሁ። ይህንን ቪዲዮ ከመጀመራችሁ በፊት ላይክ ካላረጋችሁ አሁኑኑ ላይክ በማድረግ ሰብስክራይብ ካላረጋችሁ ደግሞ አሁኑኑ ሰብስክራይብ በማድረግ ቪዲዮውን አብረን እንጀምራለን ማለት ነው። በዚህ ቪዲዮ በደንብ አድርጋችሁ ትጠቀሙበታላችሁ ብዬ አስባለሁኝ። ከ3 ወር በላይ የተጠቀምኩበት ስለሆነ በደንብ ይሰራል፣ መቆራረጥ አይኖረውም። እያንዳንዱ ስቴፖች ስላሉ እነሱን የማሳያችሁ ይሆናል ማለት ነው። አሁን በመጀመሪያ ማድረግ ያለብንን ስቴፕ የማሳያችሁ ይሆናል ማለት ነው። እንደምትመለከቱት ኮኔክት አድርጌዋለሁ፣ እየተጠቀምኩበት ነው። ለዚህ ለእናንተ ለማሳየት አሁን 2 ሲም አለ አካውንቴ ላይ ወይም ደግሞ ስልኬ ላይ። እነዚህ ሲሞች ምን ያህል ገንዘብ እንዳላቸው እና ምን ያህል ሜጋባይት በውስጣቸው እንዳለ የማሳያችሁ ይሆናል ማለት ነው። ይኸው አሁን እንደምትመለከቱት ሲም ዋን ላይ ገብቻለሁ። እንደምትመለከቱት ባላንስ 00 ነው ያለኝ። ሜጋባይት ደግሞ 120 ሜጋባይት አለኝ ማለት ነው። ወይም ደግሞ የ5 ብሯ እንደምትመለከቱት እሱን አለኝ። ከቅርብ ሰዓት በፊት እንደገዛሁት ይኸው ሰዓቱንም ቀኑንም ማየት ትችላላችሁ ማለት ነው። ስለዚህ አሁን ደግሞ የሲምቱን ቼክ እናደርጋለን ማለት ነው። ይሄ ቪዲዮ ምንም ኤዲት አልተደረገም፣ ለናንተ ለማሳየት ብዬ ምንም ኤዲት ሳላረግ ነው እየቀረስኩላችሁ ማለት ነው። ይኸው እንደምትመለከቱት ሲምቱ ላይም 0 ባላንስ ነው ያለኝ። እንደምትመለከቱት 480 ሜጋባይት የ2 ብር የቴሌግራም አለኝ ማለት ነው። ይሄንን ለምን እንደገዛሁትና ምክንያቱ ስለምን እንደሆነ የቴሌግራም 480 ሜጋባይቱን አሁን በዚህ ቪዲዮ ላይ በደንብ ክሊር የማረግላችሁ ይሆናል ማለት ነው። ስለዚህ ቪዲዮውን እስከ መጨረሻው ድረስ ተከታተሉኝ። ይህንን ቪዲዮ ሁላ ስቀርጽላችሁ እንደምትመለከቱት በፍሪ ኢንተርኔት ነው እየሰራሁላችሁ ያለሁት ማለት ነው። ቪዲዮውን ሁላ አፕሎድ ያደረኩትም በፍሪ ኢንተርኔት ነው። እየተመለከታችሁት እንዳላችሁት 480 ሜጋባይት የቴሌግራም ብቻ አለኝ እና ደግሞ ከታች ላይ የቴሌግራም ነው የዩቲዩብ እና የቲክቶክም አለኝ። እሱ ግን ያው አልቋል እንደምትመለከቱት። ስለዚህ የቴሌግራም ብቻ ነው ያለኝ። በቴሌግራሙ ደግሞ ዩቲዩብ እና ቲክቶክ ወይም ደግሞ ሌላ እንደ ፕሌይ ስቶር ያሉ አፕሊኬሽኖችን ዳውንሎድ ማድረጊያ መጠቀም አንችልም ማለት ነው። ስለዚህ አሁን ስቴፕ ማሳያችሁ ይሆናል ማለት ነው። እንወጣለን ላይ እንደምትመለከቱት በመጀመሪያ 7 ኔት ቪፒኤን እንደ ፋስት ሴኩር የሚለውን ሰርች ታደርጋላችሁ ማለት ነው። ወይም ደግሞ በመጀመሪያ ባዮ ላይ ባስቀመጥኩላችሁ የቴሌግራም ቻናል ብራይት ፎሬክስ ትሬዲንግ በሚለው ወይም አባውት ላይ ባለው የቴሌግራም ቻናል ትገቡና ቀጥታ ወደዛ ትገባላችሁ ማለት ነው። ያው እንደምትመለከቱት ብራይት ፎሬክስ ትሬዲንግ የሚለው ወደ እኔ ቻናል ትገባላችሁ። ካልሆነ ደግሞ 7 ኔት ቪፒኤን የሚለውን ሰርች ታደርጋላችሁ ማለት ነው። ስለዚህ መጀመሪያ የኔን የቴሌግራም ቻናል ትቀላቀላላችሁ። የኔን ቴሌግራም ቻናል መቀላቀል የሚጠቅማችሁ ፍሪ ሲግናሎችን እና የፎሬክስ ትምህርቶችን በነፃ ስለምታገኙ የቴሌግራም ቻናሌን ተቀላቀሉ። ከዛ እዚህ ጋር 7 ኔት የሚለውን ሰርች አድርጋችሁ ያልመጣላችሁ ሰዎች እዚህ ጋር ባስቀመጥኩት ፎርዋርድ ባረኩት ሊንክ ነክታችሁ ቀጥታ ወደ 7 ኔት ቪፒኤን ትገባላችሁ ማለት ነው። ይኸው እንደምትመለከቱት እዚህ ጋር እንገባለን ማለት ነው። ወደ ላይ እንወጣና የፕሌይ ስቶር ዳውንሎድ ማድረጊያ ሊንክ አለች። እሱን ትነኩና ቀጥታ እችኛውን አፕ እዚች ጋር ያለችዋን ሊንክ ዳውንሎድ ታደርጋላችሁ ማለት ነው። ስለዚህ ይህንን ሊንክ በመጀመሪያ ዳውንሎድ ማድረግ ይኖርባቸዋል ማለት ነው። አሁን ይኸው እንደምትመለከቱት እኔ አሁን ምንም አይነት ስልኬ ላይ ሜጋባይት ስለሌለ በራሱ በቪፒኤኑ ነው የቀረስኩላችሁ ያለሁት ማለት ነው። እንደምትመለከቱት ከላይ ቪፒኤን አርማዋ አለች። ይኸው ከ1 ሚሊዮን በላይ ፕሌይ ስቶር ላይ ዳውንሎድ ያደረገውን አፕ ኮኔክት አድርጌዋለሁ። እናንተ እንዴት ኮኔክት አድርጋችሁ እንደምትጠቀሙ ነው ፉሊ ስቴፕ አሁን በዚህ ቪዲዮ የሰራሁላችሁ ያለሁት። አሁን እንገባለን ማለት ነው። እኔ ዳውንሎድ ስላደረኩት ቀጥታ መጥቶልኛል። እናንተ ደግሞ ዳውንሎድ አድርጉትና አብራችሁኝ ተከተሉኝ ማለት ነው። እስከዛ ድረስ
ያው ይህን እየተመለከታችሁ እናንተ ደግሞ ዳውንሎድ አድርጉት አፑን ማለት ነው። ከዛ በመቀጠል ክሬት የምትለውን ቦታ ትነካላችሁ ማለት ነው። ክሬት የምትለውን ቦታ ከነካችሁ በኋላ የተለያዩ ቪፒኤኖች ይመጡላችኋል፣ እነዚህ ሪኮመንድ የተደረጉት። ስለዚህ ከሱ ላይ ኢትዮጵያ ቴሌኮም ቴሌግራም ፓኬጅ አይፒ ሜትድ የምትለዋን እሱን ትነካላችሁ ማለት ነው። እሱን ትነካላችሁ። እሱን ከመረጣችሁ በኋላ ወደ ቴሌ ብራችሁ ላይ ትገባላችሁ። ወደ ቴሌ ብራችሁ ከገባችሁ በኋላ ታሳልፉትና ፎር ዩ ስፔሻል ኒድ የሚለው ቦታ ላይ ወደ ታች ወርዳችሁ ቴሌግራም 2 ሃወር ፓኬጅ 480 ሜጋባይት የምትለዋን እሱን ትገዛላችሁ ማለት ነው። እኔ ገዝቻለሁ፣ ነገር ግን ለእናንተ ለማሳየት እየገዛውኝ አሳያችኋለሁ ማለት ነው። እሱን ትገዛላችሁ። ያው እንደምትመለከቱት ፓስወርድ ሳስገባ ስለማያሳያችሁ እሱን ትገዛላችሁ። እሱን ከገዛችሁ በኋላ ተመልሳችሁ ወደ ሰበኔት ቪፒኤን ወደሚለው ትመለሱና ቅድም እንዳልኳችሁ ኢትዮጵያ ቴሌኮም ቴሌግራም ፓኬጅ አይፒ ሜትድ የሚለውን እሱ ላይ ማድረጋችሁን እንዳትረሱት። በየጊዜው ሊቀያየሩ ይችላሉ ሰርቨሮቹ። ስለዚህ በየጊዜው ሊቀያየሩ ስለሚችሉ ቴሌግራም ቻናላቸው ላይ እየገባችሁ ሰበኔት በሚለው የቴሌግራም ቻናል ላይ እየገባችሁ በየጊዜው ቼክ ማድረጋችሁን እንዳትረሱ። አዳዲስ ሰርቨሮች ስለሚለቀቁ እነዚህን አዳዲስ ሰርቨሮችን አንዳንድ ጊዜ ደግሞ ፍሪ ኢንተርኔትም ሰርቨሮች ስለሚለቀቁ እየገባችሁ ቼክ ማድረጋችሁን እንዳትረሱ ማለት ነው። ቢኮዝ አሁን ይህን ቪዲዮ ከለቀቁት በኋላ ሰርቨር ቢቀየር እናንተ ይህንን አፕ ዳውንሎድ ካደረጋችሁ በኋላ ለምንድን ነው ያልሰራልኝ የሚለው ጥያቄ በውስጣችሁ እንዳይፈጠር ሰበኔት የሚለውን ዳውንሎድ ካደረጋችሁ በኋላ መከታተላችሁን እንዳትረሱ ማለት ነው። ይህን ቪዲዮ ካወረዳችሁት በኋላ ሊቀየር ስለሚችል ማለት ነው። ለዚህ በየጊዜው አዳዲስ ሰርቨሮችን ቼክ ማድረጋችሁን እንዳትረሱ። አሁን በመቀጠል የምታደርጉት ስቴፖች አሉ። ነገር ግን እስካሁን ድረስ ሰብስክራይብ ካላደረጋችሁ ይህንን ቪዲዮ አሁኑኑ ሰብስክራይብ በማድረግ ላይክ ካላደረጋችሁ ደግሞ አሁኑኑ ላይክ በማድረግ ቪዲዮውን ይገባዋል ለምትሉት ሰው አሁኑኑ ሼር እያደረጋችሁ እንዲዳረስ አድርጉ ማለት ነው። አሁን ቀጣዩን ስቴፕ አሳያችኋለሁ ማለት ነው። ቀጣዩ ስቴፕ ከታች አድስ ሎዲንግ የምትለዋን ትነካላችሁ ማለት ነው። እሱን የምትነኩበት ምክንያት አሁን እኔ 3 አወር ይላል የፈቀደልኝ 3 አወር ሙሉ መጠቀም ይችላሉ ይሄንን አፕ ሳያቆራረጥ ማለት ነው፣ ኢንተርኔቱን ኮኔክት አድርጌ። እናንተ ግን 00 ስለሆነ የሚልባችሁ ለመጠቀም ከታች አድ የምትለዋን ትነኩና አዶችን ዋች ማድረግ ይኖርባቸዋል ማለት ነው። አሁን እኔ አዱን ዋች እያረኩ የማላሳያችሁ ምክንያት ኮፒራይት ሊይዝብኝ ይችላል። ኮፒራይት ሊይዝብኝ ስለሚችል ቦታውን ብቻ የነካውኝ አዱን ሳልከፍቶ አሳያችኋለሁ ማለት ነው። ስለዚህ እናንተ ዎች አድ የሚለውን ስትነኩት አድ ይመጣላችኋል ማለት ነው። በመጀመሪያ ግን ስልካችሁ ላይ ቢያንስ የ5 ብር ሜጋባይት እቺ የ120 ወይም ልትኖር ትገባለች አዱን ወች ለማድረግ ማለት ነው። ስለዚህ ሌላ ሲም ካላችሁ በሌላ ሲም አዱን ወች ማድረግ ይኖርባችኋል። ሌላ ሲም ከሌላችሁ ደግሞ እዛው ላይ መጀመሪያ ኮኔክት ከማድረጋችሁ በፊት አዱን መመልከት ይኖርባችኋል ማለት ነው። ዋይፋይ ካላችሁ ደግሞ በዋይፋይ ትችላላችሁ አዱን መመልከት። ስለዚህ ይቺን አድ ትነኳትና ከዛ በኋላ 2 ሰዓት ይሰጣችኋል ማለት ነው። ይህንን 2 ሰዓት ደግሞ በየ20 ሰከንዱ ተጨማሪ 2 ሰዓቶች ማግኘት ትችላላችሁ። እንዴ ለ2 ሰዓት ከሆነ ለምን እንጠቀማለን ይሄን አፕ ብላችሁ የምታስቡ ከሆነ በየ20 ሰከንዱ 2 ሰዓቶችን አድ ማድረግ ትችላላችሁ ማለት ነው። ቪዲዮ ረዝሞባችሁ ከሆነ ይሄ ቪዲዮ በደንብ ለእናንተ ዲቴል ለማሳየት ስለሆነ ሙሉን መመልከት ይኖርባችኋል ማለት ነው። ስለዚህ ምኑንም ሳታሳልፉ እያንዳንዱን መመልከት ይኖርባችኋል ማለት ነው እንዲሰራላችሁ። አሁን ሰዓታችሁን አድ ካደረጋችሁ በኋላ ኮኔክት የምትለውን ከላይ እሱን ትነካላችሁ ማለት ነው። እሱም ኮኔክት የሚለውን ስትነኩት ሙሉ በሙሉ መሙላት ይኖርበታል ማለት ነው። አንዳንድ ጊዜ ሊያስቸግራችሁ ይችላል ኮኔክት የሚለው ነገር ግን ስልካችሁን ኤርፕሌይ ሞድ እያበራችሁ እያስተካከላችሁ መጠቀም ትችላላችሁ ማለት ነው። አሁን ይኸው እንደምትመለከቱት ኮኔክት የሚለውን ስነካው ሙሉ በሙሉ እየሞላልኝ ይገኛል ማለት ነው። ስለዚህ ኮኔክት እያደረገልኝ ነው ያለው። አሁን እስቲ ወተን እንሞክረዋለን ማለት ነው። አሁን ቀደም የቴሌግራም ነው የገዛ ነው። ስለዚህ ፕሌይ ስቶር ላይ ገብተን እንሞክረዋለን ይሰራል ወይስ አይሰራም የሚለው። አሁን ይኸው እንደምትመለከቱት ፕሌይ ስቶር ላይ እየሰራልኝ ይገኛል። ኢንስታል የሚለው እየመጣልኝ ነው። ቲክቶክ ላይም ገብቼ ይኸው እንደምትመለከቱት ኮመንቱን ሳበራው ይኸው
በአንድ ጊዜ በፍጥነት ይሰራልኛል ማለት ነው። 100% ይሰራል። ከ3 ወር በላይ ተጠቀሜበታለሁ። እናንተም ዳውንሎድ እያደረጋችሁ ተጠቀሙ። ለጓደኞቻችሁ ደግሞ አሁኑኑ ይሄንን ቪዲዮ ሼር አድርጉላቸው ማለት ነው። በደንብ ይሰራል። ይኸው ወደ ዩቲዩብ እየገባው ነው ያለሁት። ይሰራል። ለትንሽ ሰከንዶች ኢንተርኔቱ በደንብ ስፒድ ላይ ኖሮ ይችላል። ከተወሰነ ሰከንድ በኋላ ግን በደንብ አሪፍ የሆነ ስፒድ እና አሪፍ የሆነ ኮኔክሽን አለው ማለት ነው። ያው በደንብ ዩቲዩብ እየሰራልኝ ነው ያለው። የዩቲዩብ ቪዲዮችን ከከፈትኩት ኮፒራይት እንደሚይዝ ታውቃላችሁ። ስለዚህ በደንብ ሰርቶልኛል። ቪዲዮ ከተመቻችሁ አሁኑኑ ይህንን ቻናል ሰብስክራይብ አድርጉት። ለጓደኞቻችሁ ደግሞ አሁኑኑ ሼር አድርጋችሁ ከሰራላችሁ ደግሞ ኮመንት ላይ ሰርቶልኛል እያላችሁ ጻፉልኝ። በቀጣይ ቪዲዮ እስከምንገናኝ ድረስ ቸር ሰንብቱልኝ። ወዳችኋለሁ። ቻው